ዶክተር አንዱዓለም ዳኘ ላይ የግድያ ወንጀል የፈጸመውን ተከሳሽ በ25 ዓመት ጽኑ እስራት መቀጣቱ ተገለጸ። በባህር ዳር ከተማ የጥበበ ግዮን ስፔሻላይዝድ ሆስፒታል ሐኪም በነበሩት ዶክተር አንዱዓለም ዳኘ ላይ የግድያ ወንጀል በፈጸመው ተከሳሽ ላይ የ25 ዓመት ጽኑ እስራት ቅጣትን መወሰኑን የባህር ዳርና የአካባቢ ከፍተኛ ፍርድ ቤት አስታወቀ። ፍርድ ቤቱ ዛሬ በዋለው ችሎት የጥበበ ግዮን ስፔሻላይዝድ ሆስፒታል ሐኪም በነበሩት ዶክተር አንዱዓለም ዳኘን የግድያ ጉዳይ የቀረበውን መረጃና ማስረጃ መሰረት በማድረግ ውሳኔን አሳልፏል። በዶክተሩ ላይ ግድያው የተፈጸመው ጥር 24 2017 ዓ.ም ምሽት ላይ በባህር ዳር ከተማ የግል መኪናቸውን በሚያሽከረክሩበት ወቅት ጠብቆና ተዘጋጅቶ በጥይት ተኩሶ መግደሉን የቀረበው ማስረጃ ማረጋገጥ መቻሉን ጠቁሟል። በዚህም መሰረት የባህር ዳርና የአካባቢ ከፍተኛ ፍርድ ቤት የቀረቡለትን የምርመራ ውጤቶች መሰረት በማድረግ በዛሬው ዕለት በዋለው ችሎት ወንጀሉን በፈጸመው ግለሰብ እሱ ባልነበረ ላይ የ25 ዓመት ጽኑ እስራት ወስኖበታል። ዶክተር አንዱዓለም ዳኘ በባህር ዳር ዩኒቨርሲቲ ሕክምናና ጤና ሳይንስ ኮሌጅ የጠቅላላ ቀዶ ሕክምና ስፔሻሊስት እና የጉበት የቆሽትና የሐሞት መስመር ሰብ ስፔሻሊስት ሐኪም ተመራማሪ መምህርና በጥበበ ግዮን ስፔሻላይዝድ ሆስፒታል የቀዶ ሕክምና አገልግሎት ዳይሬክተርም ነበሩ። የፌዴራል መንግስቱና የትግራይ ክልል አመራሮች ከ2 ዓመት ደም አፋሳሽ ጦርነት በኋላ የደረሱበት የፕሪቶሪያ የሰላም ስምምነት በተለያዩ አዳዲስ ውዝግቦች ምክንያት ሊፈርስ ከጫፍ ደርሷል ሲሉ የተለያዩ ምንጮች ሲያመላክቱ፣ ውጥረቱ በዋናነት የተከሰተው በዲዲአር ወይም የትጥቅ መፍታት ከሰራዊት ማሰናበትና መልሶ ማቋቋም ስምምነት መሰረት ለክልሉ ታጣቂዎች ከፌዴራል መንግስት ይላክ የነበረውን ድጎማና በጀት መቋረጡን ተከትሎ መሆኑን ዘገባዎቹ አመላክተዋል። የዲዲአር በጀት መቋረጥ በክልሉ ውስጥ አዲስ የፋይናንስ ቀውስ የፈጠረ ሲሆን አብዛኞቹ የትግራይ ክልል መንግስት ሰራተኞች የ2 ወር ደሞዝ እንዳልተከፈላቸው ከጉዳዩ ቅርበት ያላቸው ምንጮች ተናግረዋል። ለዚህም ምክንያት አንድ ስማቸው እንዲጠቀስ ያልፈልጉ የክልሉ ባለስልጣን እንደተናገሩት የዲዲአር በጀቱ በመቋረጡ የክልሉ አስተዳደር ወይም የህዝብ አገልግሎት ሲቪል ሰራተኞች የተመደበውን መደበኛ በጀት ለታጣቂ ኃይሎቹ ደሞዝ ክፍያ እያዋሉ ነውም ብለዋል። ምንም እንኳን ከፌዴራል መንግስቱ የሚላከው መደበኛ በጀት ባይቋረጥም በክልሉ አመራሮች በኩል በጀት የማዛወር ስራ እየተሰራ መሆኑ የህዝብ አገልጋዮች ደሞዝ እንዲያጡ ማድረጉን ምንጮቹ ተናግረዋል። ከቀናት በፊትም የተለያዩ የመንግስት ሰራተኞች ደሞዛችን ይከፈለን የሚል ተቃውሞ በተለያዩ የትግራይ ከተሞች ማሰማታቸው ይታወሳል። ከዲዲአር በጀት መቋረጥ በተጨማሪ ከዚህ ቀደም የትግራይ ኃይሎች ከአፋር ክልል ድንበር ጥሰው የገቡ ቢሆንም በኋላ ላይ ለቀው ቢወጡም ድርጊቱን ራሱ በስምምነቱ ላይ የፈጠረው ስጋት ከፍተኛ እንደሆነ ተናግረዋል። በሌላ በኩል የህዝብን እንግልት አባብሷል የተባለው የነዳጅ እጥረት በክልሉ ተከስቷል። ምንም እንኳን ነዳጅ ወደ ክልሉ የገባ ቢሆንም ነዳጁ የት እየደረሰ እንደሆነ አይታወቅም ያሉት ነዋሪዎቹ ህዝቡ በከፍተኛ ነዳጅ እጥረት እየተሰቃየ መሆኑን ገልጸዋል። በክልሉ በተፈጠረው በዚህ አዲስ ውጥረትና አስተዳደራዊ ችግር ዙሪያ ጊዜያዊ አስተዳደሩ አካል የሆኑት ጀነራል ታደሰ ወረደ ዝምታን መምረጣቸው የተለያዩ ጥያቄዎችን አስነስቷል። ጀነራሉ በጉዳዩ ላይ አስተያየት ከመስጠት መቆጠባቸው ምናልባትም በህወሓት ወይም ቲፒኤልኤፍ ኃይሎች ተጽዕኖ ስር ወድቀው ይሆን የሚል ግምት እንዲፈጠር ማድረጉን ምንጮች ተናግረዋል። በዲሞክራቲክ ሪፐብሊክ ኮንጎ ጀልባ ተገልብጦ 70 ሰዎች የደረሱበት አልታወቀም ተባለ። በዲሞክራቲክ ሪፐብሊክ ኮንጎ በኮይሳ ግዛት ውስጥ በአንድ ወንዝ ውስጥ ጀልባ ተገልብጦ ወደ 70 የሚጠጉ ሰዎች መጥፋታቸውን የሀገር ውስጥ የመገናኛ ብዙኃን ዘግቧል። ጀልባዋ ከ800 ኪሎ ሜትር በላይ ርቀት ላይ በምትገኘው ዴና ዲቤሊ ወደብ ወደ ዋና ከተማ ኪንሻሳ በማቅናት ላይ የነበረች ሲሆን በሳንኩር ወንዝ ላይ በደረሰባት አውሎ ነፋስ መስጠሟን የተባበሩት መንግስታት ሬዲዮ ዘግቧል። ጀልባዋ በግምት 120 ሰዎችን አሳፍራ ነበር። እስካሁን 50 ያህሉ መትረፋቸውና የጠፉትን የማፈላለግ ስራው ቀጥሏል ሲል የአካባቢው አስተዳደር ፍራንሷ አሆካን ተናግረዋል። አሆካ የነፍስ አድን ቡድኖች ያጋጠማቸውን ችግሮች በማንሳት የተረፉትንና የተመለሱትን አስከሬኖች ለመለየት ከአካባቢው ባለስልጣናት ጋር እንዲገናኙ ቤተሰቦችን ጠይቀዋል። በኮንጎ በአብዛኛው ባለው ደካማ የመሰረተ ልማት የተነሳ ምክንያት የውሃ ትራንስፖርት የተለመደ ነው። እስራኤል ከሳውዲ ጋር መደበኛ ግንኙነት ብትጀምርም እንኳ ፍልስጤም የምትባል ሀገር መመስረቷን እንደማትቀበል ኔታንያሁ ተናገሩ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የፍልስጤም መንግስት ምስረታ ላይ ያላቸውን ጠንካራ ተቃውሞ በድጋሚ ገልጸዋል። እስራኤል በጉዳዩ ላይ ከሳውዲ አረቢያ ጋር መደበኛ ግንኙነት ብትመሰርትም እንኳን ይህንን አቋሟን አትቀይርም ብለዋል። እስራኤል የዜና አውታር አቡ አሊ ኤክስፕረስ ጋር ባደረጉት ቃለ ምልልስ ስለ ተስፋው ተጠይቀው ኔታንያሁ የፍልስጤም መንግስት አይኖርም፣ የዚህን ያህል ቀላል አይሆንም፣ ይህ ለእስራኤል የህልውና ስጋት ነው ብለዋል። ሆኖም የእስራኤል መሪ የጋዛን ጦርነት ማብቃቱን በማንሳት ከሳውዲ አረቢያ ጋር መደበኛ ግንኙነት በመመስረት በተመለከተ አሁንም ጥንቃቄ የሚፈልግ ብሩህ ተስፋ እንዳላቸውም ተናግረዋል። ሁኔታዎች ሊኖሩ ይችላሉ፣ ነገር ግን ሁኔታዎቹ በሁለቱም ወገኖች ተቀባይነት ሊኖራቸው ይገባል፣ ደግሞም ለሁለቱም ወገኖች ጥሩ ነውም ብለዋል። አንድ ላይ ከሆንን በጣም ጥሩ
በመሆኑ አስፈላጊ ጥቅሞቻችንን እንጠብቃለን ሲሉም አክለዋል። በሌላ በኩል ሀማስ የእስራኤልን በጋዛ ቢጫ መስመር ተብሎ የሚጠራውን የእርቅ ማዕከሉን ቀይራለች። የአዲስ ነዋሪዎችን ማፈናቀል ዘመቻ በማድረግ የተኩስ አቁሙን እንደጣሰችም ከሷል። የተባበሩት መንግስታት ድርጅት ጸሐፊ ዋና ቃል አቀባይ ስቴፋን ዱጃሪች የተኩስ አቁሙ ደካማነት ስጋት እንዳደረባቸውና በጋዛ የፍልስጤማውያን ግድያ መቆም አለበትም ብለዋል። የሁማን ራይትስ ዎች ሪፖርት በበኩሉ የእስራኤል ጦር በያዘው ዌስት ባንክ በ10 ሺህ የሚቆጠር ፍልስጤማውያን ማፈናቀሉን የጦር ወንጅክና በሰው ልጆች ላይ የፈጸሙ ወንጀሎች መኖሩን ያሳያልም ብሏል። ኢትዮጵያ በ1920ዎቹ የተወሰዱባትን 12 ውድ ቅርሶች መረከቧ ተገለጸ። በ1920ዎቹ ከኢትዮጵያ የተወሰዱ 12 ውድ ቅርሶች የአዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናትና ምርምር ተቋም መቀበሉን የቱሪዝም ሚኒስቴሩ አስታወቀ። ቅርሶቹ የፕሮፌሰር ራሞን አያት እንዲሁም በ1920ዎቹ በኢትዮጵያ የጀርመን ልዑክ በነበሩት ፍራንዝ ዊስ የአገልግሎት ዘመን ከኢትዮጵያ የተወሰዱ ሲሆን ፍራንዝና ባለቤታቸው ሄድዊግ ገንዘብ ከፍለው የሰበሰቧቸው ናቸው ተብሏል። ለዩኒቨርሲቲው የተበረከቱት ውድ ቅርሶች ውስጥ ዘውድ፣ ጋሻ፣ ጎራዴ፣ ዝናር ስዕሎች እንዲሁም ከራስ ተፈሪ መኮንን የተበረከቱ ስጦታዎች እንደሚገኙበት ሚኒስቴሩ አስታውቋል። የቱሪዝም ሚኒስቴሩ ሰላማዊት ካሳ ቅርሶቹ የኢትዮጵያ ሀብቶች ከመሆናቸው በተጨማሪ ለጥናትና ምርምር በግብዓትነት የሚያገለግሉ መሆናቸውን ገልጸዋል። በመላው ዓለም በግለሰቦች እጅና በተቋማት ውስጥ የሚገኙ የኢትዮጵያ ታሪክ አስረጅ የሆኑ ጥንታዊ ቅርሶች ወደ ሀገር እንዲመለሱ የማድረግ ጥረትም ይቀጥላል ሲሉም ገልጸዋል። የኢትዮጵያ መንግስት የኤርትራ ነጻነት የመቀልበስ ፍላጎት አሳይቷል ሲል የማነ ገብረ መስቀል ተናገሩ። የኢትዮጵያ የባህር በር ከማግኘት አልፎ ኤርትራ በትጥቅ ትግል ያገኘችውን ነጻነት የመቀልበስ ፍላጎትን በግልጽ ማሳየቱን የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል ገለጹ። የኢትዮጵያ መንግስት ባለፉት 2 ዓመታት በኢትዮ ኤርትራ መካከል ውጥረት ለመፍጠርና ግጭት ለመቀስቀስ እየጣረ እንደሚገኝም ገልጸዋል። ለዚህ ችግር መፍትሄ በቅን ልቦና ዓለም አቀፋዊ ሕግና የጎረቤት የግዛት አንድነትና ሉዓላዊነት ማክበርን አብራርተዋል። ፕሬዚዳንቱ ኢሳያስ ጠቅላይ ሚኒስትር አብይ ከ7 ዓመታት በፊት አስመራ ላይ የተፈራረሙት የሰላም ስምምነት በሁለቱ ሀገራት መካከል ግጭት ማብቃቱን የሚያበስር እንደነበርም አስታውሰዋል። ሆኖም የኢትዮጵያ መንግስት እንደ ቀደምቶቹ የተስፋፊነት ፖሊሲ በመከተል ስምምነቱ በቀጠናው ሊያሰፍን የነበረውን መረጋጋትና ትብብር ማክሸፉን ወቅሰዋል። የኢትዮጵያ መንግስት በኤርትራ ላይ ጦር በመስበቅ ብሔራዊ ስሜት ለማነሳሳትና በመገናኛ ብዙኃን አማካኝነት የሚያደርገውን ዘመቻ ተጠናክሮ መቀጠሉን አንስተዋል።